جعل لمتاتك تكنا لدودو جعل لمتاتك تكنا لدودو
የሙዚቀኛና የስፖርተኛ ክፍል ከመቋቋሙ በፊት ከርቸሌ ወህኒ ቤት እየተባለ በሚጠራበት ዘመን ማረሚያ በልቡ ሰንቆ ስፖርትን በጉያው ሸሽጎ ኪነትን ለታራሚ ይዞ ይኸው እሱ ነው። ማን ነው ካላችሁ ቀዳማዊው ንጉሠ ነገሥት በአፄ ኃይለ ሥላሴ ዘመን ታታሪ መኮንን ፊደል የቆጠረ የኢሰፓ ማዕከላዊ ኮሚቴ አባል የነበረው የአዲስ አበባ ፖሊስ ዋና አዛዥ የነበረው የቀድሞ ከርቸሌ ወህኒ ቤት ስሙን ማረሚያ ያስባለው ኮሎኔል አበራ አያና ማለት ይኸው። አቤት ጠራችሁ። አዎ ያኔ ድሮ እንዴት ነበር? እናንተው ንገሩን እንጂ ታሪክ ነጋሪዎች። ያው ማን ያርዳ የቀበረ ማን ያውራ የነበረ ሆኖብን ነው ነገሩ ነው። አዎ መልካም ኮሎኔል እንደው የቀድሞውን ከርቸሌ ወህኒ ቤት ስሙን ማረሚያ ያሉት እርስዎ ኖት? ይገርማል ኮሎኔል። እሺ ስፖርትንና ሙዚቃን ሲያቋቋሙ እርስዎ ኖት? ኮሎኔል ይህን ሁሉ ስራ እንዴት አሰቡት? እንዴት ወጣሉ? እንዴት ከወኑ? እንዴት ሰሩት? የለም የለም፣ ስራ ሲሰራ ነው አይባል፣ እኛ ሰራን ነው የሚባል። ስራን ተባብሮና ተጋግዘው ካልሰሩት ምኑን ስራ ይሆንና? ወታደር ለአንድ ዓላማና ለአንድ ግብ በአንድ ገበር ተሳስሮ ካልተወጠነ ምኑን ወታደር ይሆንና? አጠፋን መሰለኝ። ያው እኛ ተራኪዎች የነገሩንን ብቻ ነው የምናነበንበው። ወታደር ሲናገር የተቆጣ ነው መሰል የሚመስለው። ይመስላል። ያኔ ዩጎዝላቪያ፣ ራሽያ እና ቻይና፣ አሜሪካ በዓለም ኦሎምፒክ ስማቸው ሲጠራ ከኢትዮጵያ ግን አበበ ቢቂላ፣ ማሞ ወልዴ፣ መሮጥ ይፍጠርን ብቻ ነበር የሚታወቅ። እነሱም ወታደር ነበሩ። አዎ ነበሩ። አዎ እኛም ይሄን አሰብንና ለታራሚዎች ተዝናኖት ሙዚቀኞችን ማስታወቂያ አውጥተን ሂሩት በቀለና ተስፋ አበበ ከፖሊስ መጥተው እንዲፈትኑ አደረግን። በሻለቃ ረጋሳ ቡታሳ መሪነትም እንዲቋቋም አድርገን ነበር። ድንቅ ነው። አዎ ከዚያም አልፎ በስፖርቱ ከጥበቃ ላይ ፍላጎት ያላቸው ተነስተው ተወዳድረው ያውቃል። እውነት